ዛሬማ እንደባለፈው መበላት የለም። እሄዳለሁ የኔ ፍቅር በጣም አፈቅርሃለሁ ብዬ እውነቱን ነግረዋለሁ አለ። ዛሬማ እንደባለፈው መበላት የለም። እሄዳለሁ የኔ ፍቅር በጣም አፈቅርሃለሁ ብዬ እውነቱን ነግረዋለሁ አለ። ምን የሚከብድ ነገር ሆኖ ነው እንዴ? እወድሻለሁ ብሎ መናገር መጣወራ አሁን እነግርሻለሁ እንዴ? እንትን እኮ ልነግርሽ እኮ ቆየሁ ብዙ ጊዜ ሳስበውና፣ እሺ ልብስ ታጥቢያለሽ እንዴ? አከሬ ተባላላይ ሰራተኛ ፈልጋል። አረ ነራሩ እኔም ልነግር የመጣሁት ነገር ነበረ። ምን ነው? ታች ሰፈር የቂጥኝ ክትባት መስጠት ተጀምሯል እና ውሰድ ልልህ ነው። አታጥቢም? አይ ባሌ የኔ ውድ ቆንጆ ባል፣ ወይኔ የኔ ተወዳጅ ባል። ጎሽ ልጄ ሁለቱንም እዛች ሳሎን በር ጋር አድርግልኝ እስኪ። ባሌ የኔ ውድ ቆንጆ ባል፣ ወይኔ የኔ ተወዳጅ ባል። እንደ ቀልድ ልጅ ወለድን እኮ እኛ ሳናድግ ልጅ እያሳደግን። በጣም ይገርማል። በጣም እንዴ እሱ ቀዛ ከረሜላ ልግዛለት አለ ቢቢ ጀምሮ አላ ከረሜላ ለኔስታ ለነገዘልኝም ከረሜላ ለኔስ ሁሌ በቃ ህፃን። መቼ ነው ግን የምታርጊው? ልጅ ወልደሽ እንኳን አታድጊው። ሁሌ ህፃን በቃ አስተሳሰብሽን የህፃን አታርጊው። እኔስ ብቻ ትበይ እኛስ በይ። At the blank page before you, open up the dirty window, let the sun illuminate the words that you cannot find, reaching for something in the distance, so close you can almost taste it, release your inhibitions, feel that rain on አው ያው ቀላል የሚባል መማር ለም ከዛሬ ነገ ነግሬሻለሁ። ታምም ያለው በጣም ከባድ ነው። ጨርስልሽ እንጂ ህመሙ ተው ችግር የለውም። ዋናው መሻል ነው። ታውቃለህ ነገ ቫላንታይን ነው። ዛሬ ሜላት ፍቅረኛ ለዋዜማ ብሎ የ35000 ብር አበባ ይልክላትም መሰለህ። ለዋዜማ ብሎ የ35000 ብር አበባ እሱ ይገርምሃል እንዴ? ነገ ለዕለት ባለ 5 ኮከብ ሆቴል አዘግቶ አንድ ላይ ወደ 500,000 ብር አልወጣም ብለን 500,000 ብር ለቫላንታይን። አዎ ምን የጋኔልን ስራ ለማስፈጸም 500,000 ብር ምናምን ነው ነው። ቫላንታይን ባህላችን አይደል? ምንድነው እንደዛ ብሎ ነገር የለም። ያለፉትን 2 አመታት ምክንያት አብዝታ ምሬሃለሁ። አልገብተህልኛል። የሚቀጥለው አመት እክስሻለሁ እንዳልከኝ ያረሳም አይደል? አየሽ አይደል? ህመሙን አየሽ አይደል? ማኪያ በቃ የመርሳት በሽታ እኮ ነው የታመምኩት እኮ እንዴ! የምሬን ነው የምልሽ። ከሳምንት ይኸውልሽ አሁን 1 ሳምንት ታመም ያልነበር ፋዘርን ረስቼው አሁን ተጸልዮልኝ ትላንት ምናምን ያስታውስኩት ማዘርን እንደ ሲስተር እያወራሁት ብታይ ሲስተርን ደግሞ የእንጀራ ልጅ ምናምን በቃ በጣም ቤተሰብ ገፍቼ ምናምን እኮ ቫላንታይን ስላልኩ ነው አይደል? እንደዚህ ምንድነው ወይ ቫላንታይን እንዴት ላስረዳሽ? ይኸውልሽ አሁን ለምሳሌ ሰላም ነው ናቲ እንዴ? አንተ ተጋለድብኛለህ እንዴ? ወይ ተረጋጊ። ቆይ መተሽብኝ ነው መጥቼብሽ ነው? ፍቅረኛ የ3 አመት ፍቅረኛ ሩት። አይ ሴቶች የወንድ ልጅ ቁጥር እያነሰ ነው ሴቶች የበዛ ነው ሲባል ጭራሽ መጣው ጀምራችሁ አይደል? ማን ለምሰልሽብኝ? ሩት ነኝ የ3 አመት ፍቅረኛ። አንቺ ከ3 አመት በፊት እኮ ነው 17 አመት እኮ ነው 20 አመት እኮ ነው። ገና በልጅነቴ እንዴት ላገኝ ይችላል? አንቺ ተረጋጊ እንጂ ምን ሆነሽ ነው እንዴ? ኧረ በጭራሽ ቀልደን ጀመርክ አይደል? ደግሞ ተጠናንተን አውርተን ተገናኝተን ምናምን መፈጸም ይሁን ሁሉ ነገር ማድረግ እንችላለን። ግን ምን ማለት ነው? ምን እንደምትይ መርሳት ምናምን ቫላንታይን ነው። ምን ቫላንታይን ያማታል እንዴ? ሰይጣናዊ ስራ ቫላንታይን ጋኔል ቀን ጠብቆ ሩካቤ ስጋ ለመፈጸም ቫላንታይን ምናምን ምን ትላለች? አንተ ዮሴፍ ከ2 ሳምንት በፊት የጀመርኩትን እንዳለ ፕሮሰስ ስልኬን አጥፋ ካንስል አድርግ። የለም ደላላው ባሏቸው። እሺ የመሬቱንም የሁሉንም። እሺ ቦስ እሺ በሰልፍ አስገቧቸው ሁሉንም። ሰላም ነው የኔ ጌታ። ተጋበል እስኪ እዚህ ጋር ማግባት ተጋበላ። እሺ ቀርታ ምን ፈልገህ ነው የመጣው? ያው ለስራ ጉዳይ ወደ ውጭ ሀገር ፕሮሰስ። የት ሀገር? ካናዳ። በቃ በፍጥነት ነው የምንጨርስልህ። በቃሽ። ፓስፖርት ይዛት? አይ ፓስፖርት አላወጣሁም ገና። በቃ ይወጣል፣ ፈጣን ይወጣል። እሺ እኛውን ጨርሰዋለን። የ6 ሰዓት አለ እሱ ይውጣልኛው ችግር የለም። ብለህ 65,000 ብር 1000 58 69 ንግድ ባንክ ላይ እሱን አስገባና እሺ በስራ ቪዛ ነው። ቪዛውን በ2 ቀን ነው የምንጨርሰው። የ5 ቀን አለ። የትኛውን ልህ? አይ የ2 ቀን አስቸኳይ። እሺ 1.800,000 እንትን ትላለህ። እሱ ደግሞ 58 አቢሲኒያ ላይ ነው እሱን የምታስገባው 58 67። እሺ ያው አስገብቻለሁ። በቃ ከ3 ቀን በኋላ ወደ ዘመዶች ጋር እዛ ዘመድ አለኝ አገናኛለሁ ካናዳ። ተነስተን አስወጣው
በቃ ምንም ችግር እኮ የለውም። የሚያሳስብ ነገር የለውም። ሰላም ነው። እሺ ጤና ይስጥልን። ምን ፈልገህ ነው? ቤት እዚች ጋር ነች። ጂፕላስቷ ተመችታኝ ነበርና። ኦኬ የዚህ አሁን በቅርቡ የተሰራው? አዎ የሀብታሙ ሰውዬ ካርታና ፕላን አለው በሰውየው ስም። ግን ምንም ችግር የለም። እናንተ ክፈሉ እንጂ የሚሆነውን እናደርጋለን። አረ ከፍላለሁ፣ ችግር የለም። በቃ እስኪ ስም ማን ነው? በማን ስም ነው የሚሆነው ካርታና ፕላን? ጌታቸው። እሺ ጌታቸው ያው 9 ሚሊዮን ብር እንትን ትላለህ። በቃ ይጨርሳል። ችግር የለም። በቃ ተካፍላለህ? አዎ ቶሎ ፈጣን አድርግልኝ። በቃ እኛ እኮ የ6 ሰዓት ነው የምንሰራው። 6 ሰዓት አይፈጅብንም። ጨርሰናል። በቃ እንትን ንግድ ባንክ ልንገርና 58 1000 ብላ 58 69 እሺ ንገረው እስኪ አንተ። በቃ እዛው እንትን ይበሉና እንጨርሳለን። እሺ በቃ እና በቃ እንገናኛለን። እሺ በቃ እሺ ስልኬን ያዙት። እሺ ይዛል 1 week later እኔ ምንም በቃ ሰው እንዳትልክብኝ ከአሁን በኋላ በእናትህ ና ተነስ። ልቃቁኝ። እንደምፈልጋችሁ ወስዳለሁ ብለህ ገንዘብ ነው። ይኸውልህ እኔ ራሱ ካናዳ ለመሄድ 5 ወር ፈጅቶብኛል። ገንዘቤን መልሳ ታዲያ። ይኸውልህ ስማኛ፣ በሱዳንና በሊቢያ በኩል አለ። እሱን ላስወጣ አልፈልግም። ካርታና ፕላኑስ ለምን ሳታዞር? የጂፕላስቱ ቀበሌ ነኝ እንዴ? ካርታና ፕላን ማዞረው ቀበሌ ሂድና ዙራ። እሺ ገንዘባችንስ? ገንዘቡን እኔም ተበልቻለሁ። እስር ቤት ትሄዳለህ። ይኸውልህ በሱዳንና በሊቢያ በኩል አንፈልግም። ህገወጥ ሁላችሁም ከሐሰተኛ ደላሎች ራሳችሁን እንድትጠብቁ አስጠነቅቃችኋለሁ። ሂድ እስር ቤት። ሰው እኮ ቢያመሽ ቢጨፈር ቢዝናና ሚስቱን በመኪና ሊወስድ ነው። እንደርሳለና በባስ ቢሆን ኧረ በእናትህ ያመልጠናል። እኔ በእናትህ እንደዚህ አይነት ቦታ ይዘኸኝ አትምጣ። እንደዚህ አይነት ቦታ ስመጣ ምን አይነት እከካም ቅንቅናም ባል እንዳገባው ፎካታም ባል እንዳገባው ነው ትዝ የሚለኝ። ሰምተኸኛል አይደል? አይተሃል ግን ለቤተሰቡ የሰጠውን ለእናትና ለአባቷ 20 ግራም፣ ለሁለት እህቶቿ 15 ግራም፣ ለወንድሟ ስታሪክስ መኪና እየዞረ ትራቨል ለነገሩ ምን ታረግ ማለት በነፃ ነው ያገኘ። የንቀትን እኮ ቢያንስ ሽማግሌ እንኳን አላክም ለቤተሰቦች። እኔ ብትንገር የተሻለ ነገር ባገኝ ትቼ የተሻለ ነገር እንዴት እንደምታወሩ አደ ብርዬ ወደው ሰላም አለለ። ኧረ ሰላም ነው። ዊስኪው ሰራልን። ዊስኪ ገዛኸኝ። ምን አይነት ድግስ እንደደገስ አልገባም። ገብተህ ጠጣ። እሺ ደስ አለሽ አይደል? ባለንጀራ ፊት ለፊት አወርሽ አባወራውን አንሳፈፈችው፣ አበረረችው ተባለ። ደስ ይበልሽ። በጣም ጀግና ሚስት ነሽ። አንቺ ማን ሆነሽ ነው ቤተሰቦችን ከሌላ ቤተሰብ ጋር የምታወዳደሪ? እናንተ ጋንታ አይደላችሁ እንዴ? እሱ ለአንድ ወንድሙ አስታሪክስ ሰጠ፣ ለ12 ወንድሞችሽ መኪና ልግዛኔ፣ ለሁለት እህቶቹ 20 ግራም ወርቅ ሰጠ፣ ለ7 እህቶችሽ 20 ግራም ወርቅ ልስጥ። በምን አባቴ ከየት አምጥቼ? የቤተሰብ ምጣኔ የማታውቁ አባት ማይም እናት ማይም። እናንተ እኮ ከቤት ስትወጡ ከስብሰባ አዳራሽ እንደመለቀጥ ነው ቤታችሁ ኩይሳ። እናንተ ደግሞ ጉንዳኖች ምን ቢሰባለ እንጂ አይደለ? እድልሽን ትሞክሪያለሽ አይደል? ባይፋቅ ፋቅ እያደረግሽ አንቺ ቀንቀናም ግድ የለም። ምንድነው የዚህ ክላስ ተማሪዎች ግን ተነግራችሁ አሰሙም? እኔ ወንድ በተግባር አልፈትንም። ወንዶች በወረቀት ነው የምትፈተኑት። ሴቶችን ብቻ ነው የምፈልገው። ሂድ ወደ ክላስ። ፈተና የለም። አንተ በወረቀት ነው የምትፈተን። እኔ ቆንጆ አሁን አንቺ ብቻ ነሽ የምትፈተኙን ፈተና ላሳይሽ። እንዲች ብለሽ እስኳት እንዲች ከኋላ ማለት ነው። ከኋላ ነው ካሰሩ ዛሉ እንዲችሽ ከሀያው ደግሞ እቺ ከሀያው ማለት ነው። እቺ እንደዚህ ያለ ካሰሩ ካምሰው ደግሞ ሙዚቃ ከፍትልሽና ማለት ነው እንትን ትያለሽ ፎርካለሽ እንደዚህ። እሺ ኧረ ቲቸር ነኝ በደፍተር ነው መፈተን የምፈልገው እንዴ? በደፍተር? አዎ እኔ አይደል መምህሩ? እኔ ነኝ የማውቀው። እሺ ፎታትሽን ቀይርሽ በእንትን ልትፈተኝ ሴት አይደለሽ? በተግባር ነው የምትፈተኙ። እኔ ነኝ የማውቀው። እዚህ ትምህርት ቤት አባረርሻለሁ። ቲቸር ነኝ በደፍተር ነው በይ። ይኸው እያየሁሽ ነው። ጀምሪ በይ፣ ጀምሪ እያልሽ በዚህኛው በይ። ኧረ ቲቸር ምንድን ነው? ዳንኤል የጆን ይዘህ ነው። እጅ ማስታጠብ እንደማልወድ እያወቅሁ በቃ አስታጥበህ ትሄዳለህ። ችግር የለም። እሺ ታጠብ። አይ እንደ ከእንግዳው ጀምረህ አይሆን ታጠቡ ጋሺ። እሳቸውን ታጠቡ። ችግር የለም። እሺ በፍጹም እንደ እንግዳ ሳይታጠብ አይሆንም። ማስታጠብ እሳቸውን
ታጣቡ ችግር የለም። ኧረ ታጣቡ እንዳይሆንም ስነ ስርዓታችን አይደለም። እንግዲያውን አስታጥብ። ሂድ ዳንኤል አስታጥብ። ዳንኤል ታጣቡ። ኧረ እውነት እሳቸውን አስታጥብ። እውነት በፍጹም እሺ ታጣባ። በፍጹም እንግዳ ሳይታ ስነ ስርዓታችን አይደለም። ታጠቡ ጋሽ። ኧረ እውነት ታጠቡ። እሺ ታጣቡ። አቦ ወይ አስማማ አንተ ባለጌ ስነ ስርዓት ሂዱታ። ወዴት ነው የምወጣው? እዚህ ጋር ባዚ ቁጤ ቀረ እንትን እዚህ ጋር እኛ ላይ ነው ወጋቤን አሙመኝ። ወይ ተስማሙና እንትን በሉ። ሂዱታ ባለጌ ፌስታሊንግ ስጠኝ። ደህና ዋሉ። እግዚአብሔር ይስጥልኝ። አንተ አሰደብከኝ አንተ ባለጌ